ኦኬ ይሄኛው ቪዲዮ ደግሞ እንዴት አድርገን ፌስ አውተንቲኬሽን እንደምናደርግ ነው የሚያሳየን። ስለዚህ እንደገባን ከታች እንደምታዩት ከስር የሚታየው ይህንም በተን ነካለን። ከዛ በተኑን ከነካን በኋላ ፕሮፋይላችን ይታየናል። ፕሮፋይላችን ጋር አውት የምትለው ይታያችኋል እዚች ጋር፣ እሷን እነካታለን። እሷን ከነካን በኋላ ጎ ፌስ አውተንቲኬሽን የምትላለች፣ እሷን ጎ እንለዋለን። ጎ ካልነው በኋላ ሁለት ነገሮች ይዞልን ይመጣል። መጀመሪያ ፎቶ አፕሎድ እናደርጋለን። ያው እዚህ ጋር እንደምናየው ፎቶ አፕሎድ እናደርጋለን። ከዛ ስታርት ሰርቲፊኬሽን የሚለውን እነካለን ማለት ነው። እዚህ ጋር ፎቶ አፕሎድ በምናደርግበት ሰዓት ጥንቃቄ ማድረግ ያለብን አንደኛ ከለር ፎቶ መሆን አለበት። ፎቶ ፊታችን በደንብ ማሳየት የሚችል፣ ጆሮአችን ሁለቱን ማሳየት የሚችል መሆን መቻል አለበት። ከዛ ፎቶን አፕሎድ አድርገን ከጨረስን በኋላ ስታርት ሰርቲፊኬሽን የሚለውን ስነካ ካሜራ ይከፍታል ሲስተሙ። ካሜራው ጋር አሻንጉሊት ትመጣለች። አሻንጉሊቷ የምታሳየንን እንቅስቃሴ መከተል ይኖርብናል። ወደ ቀኝ፣ ወደ ግራ፣ ወደ ላይ፣ ወደ ታች፣ አይናችሁን ገለጹ፣ እንዲሁም አፋችሁን ክፈቱ ልትለን ትችላለች። እሷ እንደምታደርገው አድርገን ተከትለን ከሰራን በአግባቡ ጨርሳለን ፌስ አውተንቲኬሽን ማለት ነው።